እንዴት አሳዝናለች። በጣም ነው የምታሳዝነው። እንዲህ አካል እንዲህ ውዴት ይመጣብኛል ብዬ አላሰብኩም ነበር። ያሳልፋለሁ ብላ አለፈባት። ተባበሩኝ። አለይኩም ወራህመቱላህ። ያውም ዛሬም እንደተለመደው አስቸኳይ የእርዳታ ጥሪ ይዘናል። በተለይ ደግሞ መዳም ቤት ላላችሁ ለመዳም ቅመሞች በጣም ሸር ኮፕሊንክ በማድረግ ለነሱ አድርሱልን። ይችን የመሰለ እህታችን የመዳም ቅመም ነበረች። ለረጅም ጊዜ የመዳም ቅመም ሆና ስታገለግል ኖራለች እና ግን ከሁለት ዓመት በላይ በሄደች ከሁለት ዓመት በላይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁልኝ? ሀባይብ ሪከርድ አጠር ለማድረግ ሞክራለሁኝ። እንግዲህ ወንድማችን እንደሰማችሁት እናቷም እንደሰማችኋት ነው። እህታችን እንግዲህ ለሁለት ዓመት ኢማራት ውስጥ ስትሰራ ነበረ። በአጋጣሚ ሁለት ዓመቷን ጨርሳ ከጠለብ ትጠፋለች ማለት ነው። ጥፍት ብላ ወዲያውኑ ስራ ሳትጀምር ነው እንግዲህ ይህ አደጋ የተከሰተው። መጀመሪያ ላይ ሲጀምራት ራስ ምታትና ትውከት ነበረ። ከዛ ጓደኞች እዛ ኢጃዛ ቤት ያገኘቻቸው ጓደኞቿ አዋተው ወደ ሕክምና በሚወስዷት ሰዓት ሕክምናው እንግዲህ አይኗን ምንም ማድረግ አልቻሉም። መጀመሪያ ላይ ያው የጀመራት ትውከቱና ራስ ምታቱ ስለነበረ እሱ ትውከቱ ወዲያው አቆመልኝ። ራስ ምታቱ ግን ለረጅም ጊዜ ያመኝ ነበረ። ከዛ አሁንም በድጋሚ ሲሄድ ራስ ምታቱም ቀነሰልኝ፣ ግን አይኔ ማየት አልቻለም ነው ያለችው። እንግዲህ ከኮንትራት ቤት ሁለት ዓመት ጠፋች ማለት እነሱም ኪሳራ የለባቸውም። ግን ምናልባት መስራት ከፈለገች ለምን እኛ ጋር አልሰራችም ምናምን የሚል ነገር አንዳንዴ እነሱ የፈለገ ቢጠሉን ራሱ ማለት ነው ስንሰራ ጥሩም ሰራን መጥፎም ሰራን አያመሰግኑንም እኮ። ግን ደግሞ እነሱን ንቀን ሌላ የተሻለ ሰው ፈለጋ ስንሄድ አይወዱም፣ እውነት ለመናገር ማለት ነው። እና እንግዲህ እነሱም ምናልባት ተንኮል ነገር አስበውባት ይመስለኛል፣ እኔ በራሴ ስገምት። ምክንያቱም እነሱ ተንኮል ካሰቡ በጣም ከባድ ናቸው። ያለ ደሞዝ 10 ምናምን ዓመት ራሱ አስረው የሚያስቀምጡ እንዳሉ ማወቅ አለባችሁ። መጥፋት የምትፈልጉ ሰዎች፣ የምታስቡ ሰዎች ጥንቃቄ አድርጉ። እውነት የወጣ ሁሉ አይመቸውም። ስራ የለም እየተባላችሁ ነው። እሱን ተውትና በቃ በሆነ ቀን የሆነ አደጋ እንኳን ቢገጥም ህጋዊ መሆንን የሚያክል ነገር የለም። መጥፋት አታስቡ። ይሄን ነው ልል የምችለው። እህታችንን ማገዝ የምትፈልጉ ሰዎች የእናቷን አካውንት አስቀምጣለሁኝ። ይህ ቪዲዮ የሚደርሳችሁ ሼር አድርጉት፣ ላይክ አድርጉት። ምክንያቱም ለብዙ ሰው ላይኩን እንግዲህ ለእኔ ለራሴ ፈልጌው ሳይሆን ላይክ በምታደርጉት ጊዜ ቪዲዮ ቫይራል የማውጣት ነገር ይኖረዋል እና ምናልባት 10 ሰው 20 30 ሰው ቢያየው ከዛ ሁሉ መካከል 5 ሰው 6 ሰው ይችን ልጅ የሚያገዝ ያለውን ሁሉም ሞልቶት አይደለም፣ ግን በቃ ያለውን ከአፍያ የሚበልጥ ነገር ስለሌለ እኔ ጤነኛ ነኝ፣ መስራት እችላለሁ፣ እየሰራሁኝ ነው፣ እያገኘሁኝ ነው። ግን ይች ልጅ እለቱን እንዲኩና ተቀምጣለች። የኔ 200 ብር 500 ብር ስበብ መሆን ከቻለ ብሎ መርዳት ለሚችል ሰው ሊደርስ ስለሚችል ሼር አድርጉት። እሺ ያ ጀማዓ፣ እንደማታሳፍሩኝም ተስፋ አረጋለሁ። በዋትሳፕ የዋትሳፕ ቁጥር አስቀምጣለሁ። እኔ ራሱ እውነት ወሬው ጠፍቶብኛል። በቃ ብዙ ቀን ሆኗል። ለልጅ ልጅ እርዳታ እየተረባረቡ ነው። ጥቁር አንበሳ ትሂድ ነው የተባለው። እንግዲህ ደሴ ምንም ሊያደርጉ አልቻሉም። እስኪ ወደ ጥቁር አንበሳ ወሰዷት ነው የተባለው። ሩቃም ሊያስፈልጋት ይችላል። ምክንያቱም ሕክምና ብቻ ላይሆን ይችላል የሚያስፈልጋት ብዬ ነው የማስበው። አልሙሂም ምንም ነገር ዞሮ ዛሬ ላይ ህይወት ከብዷል፣ ኑሮ ከብዷል። ኢትዮጵያ ውስጥ ሰው የዕለት ጉርሱን ራሱ ሆዱን አሸንፎ መኖር ያቃተበት ጊዜ ላይ ነው ያለነው። እንኳን አፍያን የሚያክል ትልቅ ነገር ፈተና ውስጥ ገብተን ማለት ነው። እና አላህ ከክፉ ነገር ይጠብቀን እላለሁ። እችን ልጅ ማገዝ የምትፈልጉ የእናቷን አካውንት አስቀምጥላችኋለሁ። የዋትሳፕ ቁጥርም አስቀምጣለሁ። ኮንታክት አድርጉን። በዋትሳፕ ማወቅ የምትፈልጉት መጠየቅ የምትፈልጉት ነገር ካለ የዋትሳፕ ቁጥር እናስቀምጣለን፣ የእናቷን አካውንት እናስቀምጣለን። ያላችሁን ተባበሩን እላለሁ ውድ ቤተሰቦቼ።